ሰላም እንዴት ናችሁ? የስተዲ ስማርት ኢትዮጵያ ነው። ዛሬ ይዤላችሁ የቀረብኩት ከቲቶሪያሎቹ በተጨማሪ ዌብሳይታችንን እንዴት አክሰስ ማድረግ እንደምትችሉ እና ሾርት ኖቶችን እንዴት ማግኘት እንደምትችሉ ነው። ስለዚህ ጎግል ላይ ትሄዱና ስተዲ ስማርት ብላችሁ ሰርች ታደርጋላችሁ ማለት ነው። ስተዲ ስማርት ወይም ስተዲ ስማርት ኢትዮጵያ ማለት ትችላላችሁ። ይሄ ከፊት የመጣው ወይም ስተዲ ስማርት ዶት ኢቲ የሚለው ዌብሳይታችን ነው። ቀጥታም ዩአርኤል ላይ ገብታችሁ ስተዲ ስማርት ዶት ኢቲ ብላችሁ ብትገቡ ታገኙታላችሁ ዌብሳይቱን። እዚህ ዌብሳይት ላይ እንገባለን። ይሄ ዌብሳይት እንግዲህ እንደምታዩት ብዙ ነገሮች አሉት። ዝርዝር ከኖቶች እና ኩዌሽኖችን ጀነሬት ማድረግ፣ ኤክሰርሳይሶችን ሶልቭ ማድረግ፣ ስተዲ ፕላን ማውጣት፣ ፕሮግረሶችን ደግሞ ኩዌሽኖች ጀነሬት አድርገን መልሱ መመለስ እና ፕሮግረሳችንን ማየት እንችላለን። ያንን ሴቭ ያደርግልናል። ለቪአይፒ ዩዘሮች ፍሪ የማይበቃቸው ካሉ ፍሪ የማይበቃቸው ስላችሁ የሚሰጣችሁ ሊሚት አለ በቀን ለፍሪ ዩዘሮች። ከዛ በላይ የሚፈልጉና ዳውንሎድ ማድረግ መፈልጉ ቪአይፒ መጠቀም ትችላላችሁ። እሱ አፎርደብል የሆነ ነው። ታዩትና እንደሚስማማችሁ ማድረግ ትችላላችሁ። ስለዚህ እነዚህ አገልግሎቶች አሉ እና ቋንቋ መቀየር ናቪጌት ለማድረግ እንዲመቻችሁ ከአማርኛ ኦሮምኛና ትግርኛ አለ። ናቪጌት ለማድረግ ነው እንጂ ያው ኖቶችን በነዚህ ቋንቋ አይሰጣችሁም። ግን ናቪጌት ለማድረግ ዌብሳይት ውስጥ ያሉትን ነገሮች ለማግኘት ቀለል እንዲል መጠቀም ትችላላችሁ። ለጊዜው በእንግሊዝኛው እንጠቀም። ስለዚህ ይሄ ዌብሳይታችን ላይ ወደ 12,000 የሚሆኑ ተማሪዎች እስካሁን ሬጂስተር አድርገዋል። ወደ 130,000 ኖቶች ጀነሬት ተደርገው ዴሊቨር ተደርገዋል ማለት ነው ለተማሪዎች። እስከ 365 ቪአይፒ ስቱደንቶችንም እስከ ዛሬ ተጠቅመዋል ማለት ነው። ስለዚህ ይህን ዌብሳይት ምንድን ነው የሚሰራው የሚለውን ላሳያችሁ ፈጠን አድርጌ። ስታርት ስተዲንግ በሉት ወይም ጌት ስታርትድ በሉት እንትን ገብትሉት ወደ ሎጊን ፔጅ ይወስዳቸዋል። ይሄ ሎጊን ፔጅ ሎጊን አለው፣ ሬጂስተር አለው። እንግዲህ አዲስ ዩዘር ከሆንን ሬጂስተር ነው የምናደርገው። ሬጂስተር ስታደርጉ ፉል ኔማችሁን ብትጠቀሙ አሪፍ ነው። በኋላ ፓስወርድ ቢጠፋባችሁ ምን ቢላችሁ ቬሪፋይ አድርጎ ለማስተካከል እንዲመች ነው። ኤክስ ዋይ ዚ እንበልና ስማችንን ግሬድ ያላችሁበትን ግሬድ ሙሉ ግን ኖቱን ከ9 እስከ 12 ሁሉንም ማግኘት ትችላላችሁ። እሱን ሊሚት ያደረጋችሁ። ስልክ ቁጥርም እንዳልኳችሁ የራሳችሁን ትክክለኛ ስልክ ቁጥር ብታስገቡ አሪፍ ነው። ምክንያቱም በኋላ ሪሴት ለማድረግ በጣም አስፈላጊ ስለሚሆን ነው። ለጊዜው በዲሞ እንሂድና እናድርግ። በትክክለኛ ስልክ ቁጥር ካልሆነ ኤረር ያደርግባችኋል። ፓስወርድ ከ1 እስከ 8 እናድርግና ሬጂስተር እንበለው። ኢንተር ስንለው ወደ ዌብሳይቱ ቀጥታ ያስገባናል ማለት ነው። ናቪጌት ለማድረግ ይህንኛውን ነገሮች አስገብተናል። መጀመሪያ ምን ማድረግ አለባችሁ? እዚህ ጋር ግሬድ እና ሰብጀክት መምረጥ አለባችሁ። ይህ ትመርጣላችሁ። ከዛ በመቀጠል ጀነሬት የሚለውን እዚህ ጋር ያለውን ትነካላችሁ ማለት ነው። ከዛ ኖቶችን ኩዌሽኖቹን ጎን ለጎን ታገኛላችሁ። ዌብሳይታችን እንግዲህ ይሄ ነው። ኖት አንድ ኖት እናዘጋጅና ግሬድ 9 ፊዚክስ ዩኒት 2 ላይ እናድርግና ምን እንለዋለን? ጀነሬት እንለዋለን ማለት ነው። ልክ እንደዚህ ስንለው ኖቱ የቱ ጋር ይመጣልናል? ልክ እዚህ ጋር ጀነሬት ኖት የምትለው ጋር ይመጣልናል። በጣም ፋስት ነው። አብዛኞቹ ኖቶች ኦልሬዲ ጀነሬት የተደረጉና የተዘጋጁ ፊክስ የተደረጉ ስለሆኑ ቴክስት ቡክ መሰረት እንደዚህ ታገኙታላችሁ። በጣም አሪፍ ኖቶች ናቸው። እንግዲህ በፒዲኤፍ ማግኘት የሚፈልግ ካለ ቪአይፒ አማራጮችን ማየት ትችላላችሁ። ፎር ፍሪ ዩዘር ደግሞ በቀን 3 እስከ 3 ኖቶች ማግኘት ትችላላችሁ። ኩዌሽኖችም እስከ 3 ማግኘት ትችላላችሁ። ለምሳሌ ኤምሲኪው ማለት መልቲፕል ቾይስ ኩዌሽኖች ናቸው። መልቲፕል ቾይስ ኩዌሽን ስንነካ እዚህ ጋር ይመጣልናል ማለት ነው። እነዚህም ደግሞ መልሶቹን እየነካ መጨረሻ ላይ ሰሚት ስንለው ምን ይመጣልናል? ፕሮግረሳችን ለማግኘት ሁሉንም ሰሌክት አድርገን መልሶቹን የት እንደተሳሳትን ስንት እንደተሳሳትን ያሳየናል ማለት ነው።
ይሄ ነው እንግዲህ ዌብሳይታችን። ኤክሰርሳይዝ ሶልቨር ደግሞ በቴክስት መልክ ወይም በኢሜጅ መልክ ብናስገባለት ሶልቭ ያደርግልናል። ስታዲ ፕላነር እንደዛው ነው። ለምሳሌ ግሬዶችን ሰብጀክት መርጠንለት ፕላን ያደርጋል። ፕሮግረስ ላይም እስከዛሬ የወሰድናቸውን እንትኖች ኩዊዞች ያለንን ፐርፎርማንስ እያደገ ነው እየቀነሰ ነው የሚመጣውን ያሳየናል። ፕራይሶች ላይም ገብታችሁ ማየት ትችላላችሁ። ሄልፕ ኤንድ ጋይድም እንዴት ናቪጌት እንደምታደርጉ ዌብሳይት ውስጥ ያሳያችኋል። እንግዲህ ኖቶቻችን በእንደዚህ አይነት መልኩ ማግኘት ትችላላችሁ። በፒዲኤፍ ዳውንሎድ የተደረገ ገብቼ ላሳያችሁና እንዴት አይነት ኖቶች እንደምታገኙ ደግሞ በፒዲኤፍ ላሳያችሁ። በቪአይፒ ሌቭል ባለው አካውንት አሁን ገብቻለሁ። የቀደሙ ኖት ፊዚክሱን እንሞክረውና ላሳያችሁ። ቪአይፒ ሌቭሎችን ደግሞ እንዴት እንደሚገዙ እንዴት እንደሆነ ፔይመንቱ ወደፊት ቪዲዮ ስራላችኋለሁ። ፍላጎቱ ካላችሁ ጀነሬት እንለዋለን። ልክ የቀደሙን ኖት እዚህ ጋር እናገኘዋለን ማለት ነው። ከዛ ዳውንሎድ ነው የምናደርገው። ዳውንሎድ ስናደርገው ፒዲኤፉን ያዘጋጅና ሰርቨር ላይ እዚሁ ጋር ያሳየናል ማለት ነው። ልክ ኖቱን በዚህ መልክ እናገኛለን። በጣም ክሊን የሆነ ሾርት የሆነ ኖት ነው። መጽሐፉን ስታነቡ የተወሳሰበ ነገር ካለ የበዛ ነገር ካለ በዚህ መልኩ ሾርት የሆኑ ኖቶችን ማግኘት የምትችሉበት ነው። ሶሻል ሚዲያዎቻችንን ደግሞ ብትከተሉ ዩቲዩብ እዚሁ ጋር ሰብስክራይብ ብታደርጉ፣ ቲክቶክ እና ቴሌግራም ላይ ብትገቡ ደግሞ ብዙ ኖቶችን ማግኘት ትችላላችሁ። በተለይ ቴሌግራም ላይ ፋይል የሚለው ውስጥ ገብታችሁ በጣም ብዙ ፋይሎችን ወይም ኖቶችን ማግኘት ትችላላችሁ። ቲክቶክ ላይም ደግሞ ፖስት ያደረግናቸው ብዙ ኖቶች አሉ ማለት ነው። ቪዲዮዎች አሉ፣ አኒሜሽኖች አሉ። ከ9 እስከ 12 ላሉ ኮንተንቶች እነሱን አክሰስ ለማድረግ ሆም ዳይሬክተሪ ላይ ታች ወርዳችሁ መጨረሻ ላይ ቴሌግራማችንን አክሰስ ማድረግ ትችላላችሁ። ቲክቶክ ማየት ትችላላችሁ። ዩቲዩብ ላይ እዚሁ ሰብስክራይብ ማድረግ ትችላላችሁ። ይሄ ደግሞ የራሱ የዚህ ዌብሳይት ነው ማለት ነው። እንግዲህ ዌብሳይታችን ይሄ ነው። ሀሳባችሁን ደግሞ ስጡን። ለእናንተ የተሻለ ነገር ለማቅረብ ሁሌም ዝግጁ ነን። ማንኛውም ነገር ቢኖራችሁ አስተያየት ስጡን። ሁሉም ኖቶች እዚህ ላይ የቀረቡ ኖቶች ቤዝድ ያደረጉት ቴክስት ቡካችሁን ነው። ሁሉም ፋይል የተወሰደው ወይም ኮንተንት የተወሰደው ከቴክስት ቡካችሁ ነው። አሪፍ ነገር ነው ብዬ አስባለሁ። ብዙ ተማሪዎች አምናን የጀመርነው ይሄንን ነገር ብዙ ተማሪዎችም ሲጠቀሙበት ነበረ። ኦልድ ካሪኩለም ሁሉ መጽሐፎች ነበሩን። አሁን ያህል አስፈላጊ አይሆንም ብዬ አስባለሁ። ምክንያቱም ለ12ኛ ክፍል ተፈታኞች ነበር ኦልድ ካሪኩለም ያደረግነው። ኒው ካሪኩለም ግን ከ9 እስከ 12 ሁሉንም ሰብጀክቶች ማግኘት ትችላላችሁ። አመሰግናለሁ።